ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ህገ መንግስት የሌለበት ሀገር፣ ወጣት የሌለበት ሀገር፣ ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም። ከማን ነው የሚማረው? የእነሱን ዲሞክራሲ እንዳይል መንግስት አይታወቅ፣ ካቢኔ አይታወቅ፣ ፓርቲ አይታወቅ፣ ህገ መንግስት የለ፣ ምርጫ የለ። እዛ ተለጥፎ ስለ ምርጫ መጠየቅ አይገርምም? ግን ሰነፍ ነዳይ ፈራህ ስሱዕ ሰነፍ ኢልካ ሓዘብ ነዳይ ኢልካ ሓሰብ ፈራህ በል ስሱዕ ከዓ ልዕሊ ኩሉ ከዓ ስሱዕ እዚህን እንተንቀልድ መግለጽና ይዘ እንተኣኻትሉ ጋዳፊ ለኢሳያስ ይመጣል ያሉት ቀን መጣ። ባህራቸውን ይነጥቋቸዋል። باستقلال إريتريا أصبحت إثيوبيا مغلقة. ኤርትራ ከኢትዮጵያ ስትገነጠልና ኢትዮጵያ ሙሉ በሙሉ ከባህር የተነጠለች መሆኗ ሲረጋገጥ ከኢትዮጵያ መሪዎች ይልቅ ብዙ የሌላ ሀገር መሪዎች ኢትዮጵያ የባህር በር መውጫ ያስፈልጋታል ብለው ተሟግተው ነበርም። ናይጄሪያ በወቅቱ በአፍሪካ ህብረት እንዴት ኢትዮጵያን የምታክል ሀገር ከባህር ትነጠላለች ብላ ተሟግታ ነበርም። የኢትዮጵያ ሰዎች ግን ባህሩን ግመል ሊያጠጡበት የሚል ነበር መልሳቸው። የደርግ መንግስት ቀንደኛ ደጋፊ የነበሩትና በአድዋ ድል እንደሚኮሩ ኢትዮጵያንም እንደሚወዱ ከልባቸው ይናገሩ የነበሩት የሊቢያው መሪ ሙሐመድ ጋዳፊ ስልጣን ላይ በነበሩበት ወቅት ኢትዮጵያውያን የባህር በራቸውን የሚጠይቁበት ጊዜ ይመጣል ሲሉ ተናግረው ነበርም። ጋዳፊ ለኤርትራ ባለስልጣናት ጭምር ቃል በቃል ስለመናገራቸው የሚያረጋግጥ ቪዲዮ ይገኛል። ምን ነበር ያሏቸው? አብራችሁን ቆዩም። لكن في يوم ما سيأتي واحد حبش يقول لا بلدي مش ممكن تبقى مغلقة. ጋዳፊ በዚህ ቪዲዮ ቃል በቃል እንዲህ ነው የሚሉትም። ኢትዮጵያ የባህር በር ተከልክላ መቀጠል አትችልም የሚል አዲስ ኢትዮጵያው ትውልድ ይመጣል። ኢትዮጵያ ነጻ ሀገር መሆኗ ኢትዮጵያን ከባህር በር ከልክሏታል። እኔ እንደማስበው ኢትዮጵያ ደጃፏ ተዘግቷል። ኢትዮጵያ ይህን ተቀበላ ልትቆይ እንጂ በፍጹም ልትዘልቅ አትችልም ይላሉ። ይቀጥሉና ለኤርትራ ሰዎችና እነሱን ለሚደግፉ የአረብ ሀገራት በወቅቱ ምን እንዳሏቸው ቃል በቃል ይናገራሉ። እኔ ሁልጊዜ አንድ ነገር እላቸው ነበርም። ኢትዮጵያ ከባህር መከልከሏን ለዘላለሙ ተቀብሎ የሚቀጥል ኢትዮጵያዊ አይኖርም። እናንተ ሁሌ ወንድማማቾችና አጋር ጎረቤቶች ነን ትሉናላችሁ። ይሄ ማሻአላህ ነው። እናንተ አሁን ተስማምታችሁ ልትቆዩ ትችሉ ይሆናል። ነገር ግን በኢትዮጵያ ሌላ ትውልድ እንደሚመጣ ልብ በሉ። ይህ የማይቀር ነው። ያን ጊዜ አገሬ ከባህር ተዘግታ የባህር በር አልባ አትሆንም የሚል ኢትዮጵያዊ ይመጣል። አሁን ባህሩን ይዛችሁ የምትቆዩት እስከዛው ድረስ ብቻ ይሆናል ብለው ነበርም። ጋዳፊ ያሉትን ብዙ ኢትዮጵያውያን ብለውታል። በተለይም ቀይ ባህር በምጽዋ ላይ በደርግ ዘመን ራሳቸውን ያጠፉት ጀነራሎች ጭምር የመጨረሻ ኑዛዜ ቀይ ባህር ዳግም በኢትዮጵያውያን አንድ ቀን እንደሚገባ ነበርም። ኢትዮጵያ ከቀይ ባህር ተነጥራ ዘላለሟን እንደማትቀጥል በተደጋጋሚ ሲነገር የቆየ ነው። አሁን ላይ ጉዳዩ በሚያስገርም ሁኔታ ወደ እውነታነት ተለውጧል። የብዙዎች ትንቢት ምድር ላይ እውን ሆኗል። እንደተባለውም ኢትዮጵያ የአንድ መንግስት ለውጥ ወይም የኢህአዴግ መንግስት መለወጡን ተከትሎ በአጭር ጊዜ ውስጥ ባህር በሯን መጠየቅ ጀምራለችም። ከዚህ በኋላም ይህ ይቆማል ተብሎ አይታሰብም። ሊቆም የሚችለው ኢትዮጵያ የባህር በር ስታገኝ ብቻ ነው። የመንግስት ለውጥ ቢመጣ መሪዎች ቢቀያየሩም ከዚህ በኋላ ኢትዮጵያ የባህር በር መውጫዋን መጠየቋ አይቀሬ ነው። ኢትዮጵያ በሺህ ዘመናት ታሪኳ የባህር በርን አልፈልግም ያለችው በአንድ ዘመነ መንግስቷ ሲሆን እሱም በኢህአዴግ ዘመን ዓርብ የካቲት 6 2018 ዓመተ ምህረት ሕገ መንግስታዊ መሰለለና ታስመ ፕሪቶሪያውን ተቀምጠያ ናይ ህዝብና ሕቶውኒ ይመለስ ሕቶ ትግራይ እዚ ህወሓት እዚውኒ ይመለስ ተጨማሪ እርምጃዎችን እየወሰደ ነው። የባንክ ሂሳባቸውን በዚህ ሳምንት መታገዱን የሚገልጹ መረጃዎች ወጥቷል። ዶክተር ደብረጽዮን የቀጥሉ የህወሓት ሊቀመንበር እንዲሁም ሌሎች የህወሓት ጋር የሚተባበሩ የጦር አዛዦች ከነ ቤተሰቦቻቸው የባንክ አካውንታቸው መታገዱን የሚገልጹ መረጃዎች ወጥቷል። ግጭቱን በተመለከተ በጀነራል ታደሰና በዶክተር ደብረጽዮን መካከል የተፈጠረው ልዩነት ብቻ ሳይሆን ወይ ደግሞ ጀነራል ታደሰን መግለጫ ለማስተባበል ዶክተር ደብረጽዮን መምጣታቸው ብቻ ሳይሆን ስለዛ ግጭት የውጭ መገናኛ ብዙሃንና ዓለም አቀፍ ተቋማት ምንድን ነው ያሉት? ተጨማሪ እርምጃዎችን እየወሰደ ነው። የባንክ ሂሳባቸውን በዚህ ሳምንት መታገዱን የሚገልጹ መረጃዎች ወጥቷል። ዶክተር ደብረጽዮን የቀጥሉ የህወሓት ሊቀመንበር እንዲሁም ሌሎች የህወሓት ጋር የሚተባበሩ የጦር አዛዦች ከነ ቤተሰቦቻቸው የባንክ አካውንታቸው መታገዱን የሚገልጹ መረጃዎች ወጥቷል። ግጭቱን በተመለከተ በጀነራል ታደሰና በዶክተር ደብረጽዮን መካከል የተፈጠረው ልዩነት ብቻ ሳይሆን ወይ ደግሞ ጀነራል ታደሰን መግለጫ ለማስተባበል ዶክተር ደብረጽዮን መምጣታቸው ብቻ ሳይሆን ስለዛ ግጭት የውጭ መገናኛ ብዙሃንና ዓለም አቀፍ ተቋማት ምንድን ነው ያሉት? አቅሙን የማያውቅ አጠቃላይ ነገሮችን መገምገም የማይችል ትላንት የት ነበርኩ ዛሬ የት ነኝ ወደፊት ምን ይጠብቀኛል የሚለውን መመርመር የማይችል እንደውም ቴክኖሎጂ ያለን እኛ እንደ ድሮ አይደለንም እያሉ ያስፈራሩናል። እኛም እኮ እንደ ድሮ አይደለንም። ልክ ነው፣ እንደ ድሮ አይደላችሁም። የዛሬ 3 ዓመት የዛሬ 5 ዓመት 2013 ጥቅምት ወር ጦርነት ስከፍቱ
የኢትዮጵያ ሀገር መከላከያ ሰራዊት መሳሪያ ወደ 53 ቀበሌዎች የትግራይ ይዟል፣ የኢትዮጵያ መሬት ይዟል። እሱን ውጣ ሳይል ወደዚህ ነው የሚመጣ። አማራ መሬታችን ይልቀቅ ይልሃል። ለምን ከሻቢያ ጋር ትሞዳሙዳል? ሻቢያ የያዙ 53 ቀበሌ ለምን አታስለቅቅም? ይሄ እኮ የትም አይሄድም። ኢትዮጵያ ውስጥ እኮ ነው ያለው። የትም አይሄድም እኮ ኢትዮጵያ ውስጥ ነው ያለው። ጤነኛ መንግስት ከመጣ ማንም ሁሉም አብሮ እንዲኖርበት ተደንግጎለት እኮ ይኖራል። የትም አይሄድም። ለምን እሞታለሁ? ለዚህ እሙሞቶ አገር ነኝ ብላ ለቃ ለሄደች ለያዘችው መሬት ነው መሞት ያለብኝ። ይሄ የትም አይሄድም እኮ የእልህ እኮ የእንትን እኮ ነው የተያዙት እንጂ ምንም የትም አያደርሱትም እኮ። ተሸክሞት ይሄዳሉ እንዴ? የሚያሳዝነኝ እንደውም እዛ ቦታ ላይ የሚሞትን ትግራዋይና እዛ ቦታ ላይ የሚሞት አማራ ነው የሚያሳዝነኝ። የትም አይሄድማ መሬቱ። ጤነኛ መንግስት ከተተከለ እዛች ምድር ጤነኛ መንግስት ከተተከለ አንተም እዛ ዞር በል አንተም እዚህ ዞር በል ይሄ መሬት የኢትዮጵያ ነው ብሎ እኮ አንድ አድርጎ የሚያኖር መንግስት ይመጣል ነው ገጥዋት እግዚአብሔር ሲፈቅድ። አገራችን ያህል ሆነች መሬት 53 ወረዳ ይዛ ግን አንድ የህወሓት ድዝራዥ የሚናገር የለም። ውጡ የሚል የለም። ወልቃይት ይልሃል፣ ሁመራ ይልሃል። የት ይሄዳል? አማራ ተሸክሞት መሬት የት ይሄዳል? ሱዳን ይገባል? አይገባም። ውጊያው ከተነሳ ውጤቱ ግልጽ ነው ውጤቱ። ከዛ በኋላ አይሰራም። አሁን አልመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲንን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። አያዋጣም። ከበደ ያለ ተሰማ አለ የሚባል አያዋጣም። ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። አየን እኮ ጦርነት አንፈልግም የምንለው ነው በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የ10 ቢሊዮን ብር ኤርፖርት እንገነባለን። የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን። የ9 ቢሊዮን ብር ቤት እንገነባለን። ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ እያለ ሰው ጦርነት ያስብ አይችልም። ጦርነት የሚያስብ ስራ የሌለው እኔ እንደ ሌሎች ከንቲባዎች አይደሉም። ከንቲባችን እንወዳለን። ይሄ ማካበድ ምናምን ደሰለኝ ላይክ እንደ ጓደኛችሁ እንድትሆኑ ነው የምፈልገው። ይመች ከንቲባችን ይመቻችሁ። በቃ እኔ እንደዚህ ፈታ እንድትሆኑ ነው የምፈልገው። ደግሞ እንዴት ነው ቦርጭ ጨመራ ጉቧናታ ምንድነው? ራሱ አይደል እንደ ጓደኛችሁ ይኛለው ካሪያ ወጥር ገጥ እየጠበቅን ነው። መሽረፈት ባይዘው እየጠበቅን ነው። እንዲህ በስነ ስርዓት ተዘጋጅተን እየጠበቅን ነው የቤት ስራችንን ሁሉ ጨርሰን። ምክንያቱም ለኛ ውጊያ፣ ለኛ ቀልሃ፣ ለኛ ቦምብ፣ ለኛ ታንክ የቤት በቃ ባህላዊ ጨዋታችን ነው። ዊዶንግ ይበዳም እኛ ያለቀን ግን ታስቃላችሁ። ይሁዳ የሆንክ የኢትዮጵያ ሕዝብ እኛ እየሞትን በእኛ ላይ ጄኖሳይድ ታውጆ ዝም ብለህ ታያለህ። ጭራሽ ሰንጋ የቀለብ አራጆቻችንን ወጊዎቻችን በደቡብ ህንድ ሞንኪ ትራፕ የሚባል ጦጣን የማጥመድ ቴክኒክ አለ። ጦጣ እንደምታውቁት ቁንጥንጥ ናት፣ ቅብዝብዝ ናት፣ ለአደን አትመችም። እና በደቡብ ህንድ ያሉ አዳኞች ጦጣን ለማጥመድ የኮኮናት ፍሬ ቅል የሚመስለውን ፍሬ በጦጣ እጅ ልክ በቀጭኑ ይቀዱና ከውስጥ ሩዝ ያስቀምጣሉ። ሲቀዱት የጦጣ እጅ ቀጭን ስለሆነ በዛ ቅጥነት ልክ ይቀዱትና ውስጥ ግን ሰፋ አድርገው ሩዝ ያስቀምጣሉ። ሊይዟት ስለማይችሉ ማለት ነው። ጦጣ ሩዝ አየሁ ብላ እጇን ሰዳ ካፈሰች በኋላ ልውጣ ስትል የተሰራው ለቀጭኑ ስለሆነ ከጨበጠች በኋላ አይለቃትም። እቺ ጦጣ የሰው ሩዝ ነው ያስኩት፣ የማይገባኝን ሩዝ ነው ያስኩት፣ ይዤው ከቆየው ልያዝ እችላለሁ፣ በትኛው ልሄድ አትልም። እንደጨበጠች ትታገላለች። በዚህ ጊዜ ያን የኮኮናት ፍሬ መውሰድ ስለማትችል አዳኙ መጥቶ ይዛታል። ጦጣዋን ያደናት የያዛት ምንድን ነው ያላችሁ እንደሆነ ሐሳቧ ነው እንጂ ወጥመዱ አይደለም። እዛው በትና በትለቅ ትወጣለች። በሐሳብ ግን ሩዝ አፍሼ ካልወጣው ስላለች ሐሳቧ አጥምዶ ያስቀራታል እዛው ማለት። ዶሮ ብታልም ጥሬዋን ነው የሚባለው። ቁጭ ብለው የሚያለሙ ሰዎች አሉ።